እንግዲህ ሰውን በክፋት አታነሱም። ትላንትና ዴቭ መልካም ነገር ተናግሯል። በእርግጥ ለሩታዬ ምን ሴራ አስቦ ይሁን አላቅም፣ ምን ያህል መልካም እንደሆነ እናውቀዋለን። ግን ትላንትና ለወንድሙ በፍቱ ልክ ልኩን ነግሯል። ይሄን አልደግፈውም። ጭራሽ እሷን እንድታመጣ አልፈልግም። በቃ አንተ ከዘር አዝማድ ወጥታል፣ ከቤታችን ከቤተሰቦቻችንም ወጥታል። እናንተ እንደዚህ በይፋ ብትወጡ ኖሮ ይሄ ልጅ እንደዚህ አይባለግም ነበር። አብርሃም በእውነት አይባለግም ነበር። እንደዚህ አገርን ሁሉ በቃ ምድርን ሁሉ እንደሚያሰድብ ሰው አይሆንም ነበር። ያችንም አሁን ትላንትና ሲያፈጥጡት እንደዚህ አድርገህ አብረህ ነበረ ከኔ ጋር እያለህም ከፍቅር ጋር ነበርክ ብላ ሩታን ወጥራ ስትይዘው አንዴ ወዲህ ይላል፣ አንዴ ወዲህ ይላል። እየማገጠ እንደሆነ ትክክሉን እያወራ ነው፣ በትክክለኛ መንገድ ማለት ነው። እዛችሁ ጋር ይሄዳል፣ እዚችም ጋር ይመጣል። ግን አብርሃም በእውነት እኔ እንጃ ከሰው ፍጥረት ነው የተወለድከው ከአባት ከእናት አሁን እውነቱን ቢያወራ ዴቭም ቡዜም የበለጠ ኤፍሬም በተወለደው እናንተ የተወለድከው እኔ እንጃ ግራ ይገበኛል አንዳንዴ። ሰላም የኔ ቤተሰቦች ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው። እግዚአብሔር ይባረክ። ያላችሁበት ስፍራ ሰላም ያበዛው እግዚአብሔር ከፍ በል። ሰላማችሁ ብዝስት ትርፍርፍ በልልኝ። ያላችሁበት ስፍራ ሰላም ይጠብቃችሁ። አገር ውስጥ ከሀገር ውጭ ያላችሁ አባቴ ብሩካን ተባረኩልኝ። ላይክ ሼር ሰብስክራይብ አድርጉ። ሰዎች ሁሉም ቲታችሁ ወጣችሁ መሰለኝ። ባካችሁ እንግዲህ ሊለምናችሁ አንድ መዳም ቅመም ነኝ። እንግዲህ ላይክ እና ሼር ሰብስክራይብ እንድታደርጉ በለማና በትህትና ጠይቃችኋለሁ። እያደረጋችሁ ያላችሁ ደግሞ ትልቅ አክብሮት አለኝ። ብርክ በሉልኝ። እግዚአብሔር ከክፉ ይጠብቃችሁ። ከእንደዚህ አጉል ስሜታዊ ነገር እግዚአብሔር ይጠብቀን ነው የምንለው። አብርሃም ማስተዋል ካለው ልብ ካለው አይምሮ ካለው ወንድሙ ተናግሯል። የምር ተናግሯል። በእውነት ነው የምላችሁ። በቃ አንተ ሴት ሱስ አለው እንዴ? የሴት ሱስ አለው መሰለኝ፣ አላቅም። በቃ እኔ እንጃ። እዛም የመጨረሻ ላይ ደርሷል አብርሃም ማለት ነው። እንግዲህ እግዚአብሔር ልቦና ይስጠው። መቼም ቢሆን ይሄንን ሰው ቤተሰብ ላይ ተወልዷል። ቆርጣችሁ ይሄ አልተመቸኝም ብላችሁ አትቆርጡም። በቤተሰቦቻቸው መሀል ላይ ተወልዷል። ይሄን ልጅ ምን ያርጉት? አይምሮ የሚሰራ አይደለም አይመስለኝም። መጀመሪያ ጤነኛ ነው፣ አሁን ታሟል አብርሃም። ትክክለኛ ህመም ነው የያዘው እሱን። ትክክለኛ ሴት ላይ ሴት እኔ ደግሞ የልጁን እናት እንደዚህ ማሳፈር! ኧረ አንተ በሩታ ላይ ውድ ላይ ይዛ ጨከንክ፣ አሳድጋ ጨከንክ፣ አብሬኑ የምትኖር እየመሰልክ ጨከንክ። ኧረ እግዚአብሔር ይፈርዳል እኮ አብርሃም ይፈርዳል። ያ ያለ እኮ እግዚአብሔር የማያይ እንዳይመስል። ይሄ ፍርጥ የምትለው ስጋ እኮ ይወድቃል አንድ ቀን። ፈራሽ እኮ ነው፣ የምር ፈራሽ ነው።